ሀገር በሪ ወጣና የለም ዶክመንት ማን እንደሰጣቸው አናቅም እኮ አለ። ያኔ ስትወስዳቸው እነኚህን ቦታዎች የመዘዘቻቸው ካርዶች አሉ አይደል? አብዛኞቹ ካርዶች ከእጇ ላይ አልቀዋል። ኤርትራ ማለት ኤርትራ ለተለቅ ያለ ኦፕሬሽን ምቋትመችም ትንሽ ናት። እዛ የተፈጠረ ጭራቅ ቀደም ዶክተር ያነሳውን ሼር ማድረገው ነገር አንዳንድ ነገሮችን እንደ ትሪዝን እንደ አገር ክህደት ወንጀል መጠየቅ አለብን። ለምሳሌ ዲፌንድ ማድረግ የሚችል አይደል ነው ምናምን ብለስቴ በፖለቲካ ትብብር የተሰጣቸው ስንጠቀልለው ከአንድ ሰው ፍላጎት ጋር የተያዘ ከአንድ ሰው ያ ሰው ኢሳያስ ኤርትራ ከኢትዮጵያ ተገንጥላ የሄደችበት መንገድ ኢፍትሃዊ ነው። ያለ ባህር በር መኖር የሚያስከፍለው ዋጋ ለኛም ለነሱም እኩል ግልጽ ነው። እኩል ግልጽ ነው። ሐቅን አንተን መስፋት ጽፈናታልኛ ነው ሪራይተር ሰለሙ የሚወሩ ታሪኮች አለ። ኢትዮጵያ ዙር ከ100 ዓመት ወይ 60 ዓመት ነው ከፈለጋችሁ ብሎ ነው። ከአስመራ ጋር በሚደረግ ድርድር ብቻ የባህር በር እናገኛለን ተብሎ አይታሰብም። ወይ በድርድር ወይ በጦርነት ነው የሚቋጨው። ሌሎች ነገሮች ሊኖሩ ይችላሉ። ግን ባንተ እይታ ኢትዮጵያ የባህር በር በአሰብ በኩል ልታገኝ የምትችለው በምንድን ነው ብለህ ነው የምታስበው? በጉልበት በዋር ማለት ነው። ዋር ነው የሚሆነው። ግን ዋሩ ኤርትራ ያን የሚመልስ አይነት አቅም አላት ብዬ ስለማልገምት አንደርማይን ያረኳት ሊመስል ይችላል። ግን በጉልበት ነው የሚሆነው ተባለ እኮ በቃ ሀገር በሪ ወጣና የለም ዶክመንት ማን እንደሰጣቸው አናቅም እኮ አለ። ያኔ ስትወስዳቸው እነኚህን ቦታዎች የመዘዘቻቸው ካርዶች አሉ አይደል? አብዛኞቹ ካርዶች ከእጇ ላይ አልቀዋል። ስፔሲፊክ አርጋቸው ይሄን በደጋግም የሚመላቸው ነው ጅናውና አርሰውም ይሷል የወሰደችውን ኃይል አስጠብቆ ማቆየት በሚችል መልኩ ለዘረፍከው ነገር አሪፍ ዘበኛ መቅጠር አለበት። በቃ አቅሟ ላይ ዘይዳለች እሱን ማስጠበቅ ናቸው አልቀዋል። ኤርትራ ማለት ኤርትራ ለተለቅ ያለ ኦፕሬሽን ምቋትመችም ትንሽ ናት። እዛ የተፈጠረ ጭራቅ የኤርትራን ሕዝብ እያጠፋ ያለ ግን የቀጠናው እንትን ነው። ለቀጠናው እስካለ በቃ ምንም እሱን በልኩ ካልተያዘና የመጨረሻ ልኩም እንዲህ ካልተደረገ ሁሉ ጊዜ ታጣለ። ቀደም ዶክተር ያነሳውን ሼር ማድረገው ነገር አንዳንድ ነገሮችን እንደ ትሪዝን እንደ አገር ክህደት ወንጀል መጠየቅ አለብን። ለምሳሌ ኢትዮጵያ የባህር በር አይገባትም አያስፈልጋትም የሚሉ ኃይሎች ሀገር ውስጥ ያለው በሀገር ውስጥ ህግ ተቀጣዋል። ከሀገር ውጪ ቁጭ ብሎ በየኤምባሲው በኢትዮጵያ ኤምባሲ እየሄደ ፓስፖርቱን እያደሰ በየሚዲያው ላይ እየመጣ ግን ነው ኢትዮጵያ የባህር በር አያስፈልጋትም የሚልን ሰው በትሪዝን ምክንያቱም እሱ ጋር ተከልከል ይጀምራል። ደን ወደ ሀገር ውስጥ የኢትዮጵያ መንግስትስ ምን ይወርጅ አስመራ ላይ ቁጭ ያለ ቡድን ትንሽ እየክልክለው ከራሱ ከጥላው ጋር የተጣላ ቡድን ከጥላው ጋር ነው ነገር በረኛውን ገፍቶ የጨረሰ አንድ ነገር ወጥ የሆነ ቤዝ እንትን የሌለው እዚህ ታች ድረስ መጣ በጣም ወደ ሬድ ሻት ወጣም ተብለ ተይዘ ምን አይነት ሀገር ነው የሚያደርገው ብለስ ታያለህ። አሜሪካ ከባድ የሰርቪላንስ አቅም ያለው ሀገር ነው። የጦር አቅም ያለው ሀገር ነው። ምን ያችን የሚያል ማይል አጠገቡ ያለን እንትን ዲፌንድ ማድረግ የሚችል አይደል ነው ምናምን ብለስቴ በፖለቲካ ትብብር የተሰጣቸው ስንጠቀልለው ከአንድ ሰው ፍላጎት ጋር የተያዘ ከአንድ ሰው ያ ሰው ኢሳያስ ኢትዮጵያን ጥያቄ የማይመልስ ቀጣናና ዓለም ካለ ኢትዮጵያን አግሎ ሊኖር የፈለገ ካለ የዓለም ፍጻሜ ይመጣል እንጂ ኢትዮጵያ ያለ ቀሪ ባህር ልትኖር አትችልም ከዚህ በኋላ። ምክንያቱም የመጣብን የህልውና አደጋ በተፈጥሮ ህልውናችንን የማስቀጠል ነው የሚሆነው። ሰው በተፈጥሮ ራሱን በህይወት የመኖር አደጋ ሲደርስበት ህይወቱን ለማዳን የሚያደርገው ሙከራ እንደ ግለሰብ እስካለ ድረስ ኢትዮጵያም አገሯን ለማዳን የማስቀጠል ጥያቄ ነው የቀረበው። ተቆልፈናል ያለው። መልካም ሰፊ ቆይታዎችን እያደረግን ነው። እኔ አንዳንድ የትውልድ ጥያቄ ነው ሲባል በአንዳንድ ኢትዮጵያውያን አንደበት ደግሞ ባልተገራ መንገድ የሚገለጽም ቋንቋ አለ። ማንም ኢትዮጵያ ወይ ደግሞ የኢትዮጵያ ወዳጅ ማንም ኢትዮጵያዊ ኤርትራ ከኢትዮጵያ ተገንጥላ የሄደችበት መንገድ ኢፍትሃዊ ነው፣ የዓለም አቀፍን ህግ ያዛባ ነው፣ በሴራ ነው፣ ወይንም ደግሞ ኢትዮጵያን ከተፈጥሯዊ ከህጋዊና ከዓለም አቀፋዊ መብቷ ሊያርቃት ነው ብሎ መከራከርስ የለበትም ወይ? ከዚህ በተቃራኒ የሆኑ አንደበቶችን ከኢትዮጵያውያን የፖለቲካ ልሂቃን
እንበላቸው ወይ ደግሞ ከኢትዮጵያን አንደበቶች ስለምንሰማ ይሄን ጉዳይስ የፓርቲ ጉዳይ ማድረግ ተገቢ ነው ወይ? ቀይ ባህር የፓርቲ ጉዳይ መሆን ነበረበት ወይ? እንደዛ እየተባለስ መወራት ነበረበት ወይ? ምክንያቱም ቢያንስ አንድ ወታደር አይኑን አጥቶበታል። አንድ ወታደር ቤተሰቡን በትኖበታል። ለኢትዮጵያ ልዕልናና ክብር ሲባል በቀይ ባህር ላይ የተከፈለው ዋጋ ቃላት የማይገልጸውም ነው አይደለ? እንደዛ ነው የሚሰማኝ። ምንድነው በዚህ ጉዳይ ላይ ሐሳብ አፈወርቅ? አሁን እኮ ትልቁ ችግር ምን መሰለ፣ እንደ ሀገር የቀይ ባህርን ጉዳይ ጠቅልለ ለመንግስት ወይም ለአንድ ፓርቲ ወይም ለአንድ ግለሰብ ስትሰጥ ሀገርን ነው በዛ ጠቅልለ እየሰጠ ያለው። ምክንያቱም ብዙ ጊዜ ደጋግሜ ያነሳዋለሁ ማለት ቀይ ባህር ለኛ የህልውናችን የሉዓላዊነታችን መገለጫ፣ ያለ ቀይ ባህር መኖር አንችልም። በቃ ይሄ አንዳንዴ ማለት ወደን ወይም ደግሞ ፈቅደን ሰተን ብቻ ሳይሆን ወደንም ጥያቄ ያነሳን የሚመስላቸው ሰዎች አሉ። ጥያቄውንም ያነሳ ነው ተገደድ ነው መኖር ስለማንችል። ስለዚህ በብዙ ነገር ልትለያይ ትችላለህ። የብዙ የፖለቲካ ልዩነቶች ሊኖሩብን ይችላሉ። ያስተሳሰብ፣ የርዕዮተ ዓለም የፈለከው ባህር በር ኢትዮጵያ አያስፈልጋትም የሚል ኢትዮጵያዊ ፖለቲከኛ ሊኖር አይችልም። እየሰማን አይደለም ወይ? ግን አፍያ ኤግዛክትሊ እየሰማን ነው። በኋላ እንመጣበታለን። ምክንያቱም እነዚህ ኢትዮጵያ የባህር በር አያስፈልጋትም ሲሉ ኢትዮጵያን ነው ማይፈልጓት። ምክንያቱም ቀጠናዊ ጥቅሟን፣ ብሔራዊ ጥቅም የምንለው ሀገራዊ ክብሯን፣ ሀገራዊ ህልውናዋን የምታስቀጥል ኢትዮጵያን አንፈልግም ነው እያሉ ያሉት። ምክንያቱም ያለ ባህር በር መኖር የሚያስከፍለው ዋጋ ለኛም ለነሱም እኩል ግልጽ ነው። ለምሳሌ አንዳንዴ እኮ ጎረቤቶቻችን፣ ጠላቶቻችን፣ ታሪካዊ ባላንጣዎቻችን ምናምን የምንላቸው ሰዎች ሳይቀሩ እኮ የኢትዮጵያ የባህር በር አስፈላጊነትን እኮ ይገባቸዋል፣ ይቀበሉታል። የኛ ዜጎች ግን በትውልድም በዜግነትም ኢትዮጵያዊ ነን የሚሉ፣ ፖለቲካ ይገባናል የሚሉ፣ ቀጠናውን እንተነተናለን የሚሉ፣ ቀጠናውን የበጃችን መዳፍ ያህል እናውቀዋለን የሚሉ ሰዎች ግን ስለ ኢትዮጵያ ፖለቲካ ነው የምናወራው ካልክ ስለ ሀገሩ ህልውና ማውራት ግዴታ ነው። ስለ ሀገሩ ህልውና የምታወራ ከሆነ፣ ስለ ሉዓላዊነቱ የምታወራ ከሆነ ደግሞ ያለ ባህር በሩ ነጥለህ ልታወራ አትችልም። አንደኛው ነገር እኛ በቀጥታ የባህር በር ያስፈልገናል ብለን ጥያቄ አቅርበናል። የምንመርጣቸውን የባህር በር ባለቤት የምንሆንበትን መንገድም ቴብል አድርገናል። የምንመርጠው በሰላማዊ መንገድ፣ በሰጥቶ መቀበል፣ በመደራደር፣ በመነጋገር ቤዝድ ኦን ዘ ኮሜርሻል ሞዳሊቲስ አስቀምጠናል። እኛ ያስቀመጥነው እኛ የተሻለውን ሞዳሊቲ ብለን ያስቀመጥነው አለ። ጎረቤቶቻችን ደግሞ የራሳቸውን ሞዳሊቲ ያስቀምጣሉ። ደርሚ አይነት ነገር ካሉ የራሳችን፣ ምክንያቱም አይ በቃ እናንተ ያቀረባችሁት የባህር በር ጥያቄን ሙሉ ለሙሉ አንቀበልም፣ ያቀረባችኋቸውን አማራጮችም አንቀበልም፣ ስለዚህ እኛ ስላልተቀበልን በቃ እጃችሁን አጣጥፋችሁ ቁጭ በሉ የሚለን የዓለም አሰራርም የለም። ይህንን የሚፈቅድም ነባራዊ ሁኔታ የለም። ዛሬ እኛን የቀይ ባህር ጥያቄ ተገቢ አይደለም፣ የግዛት መስፋፋት ጥያቄ ነው፣ የሀገር መውረር ጥያቄ ነው የሚሉን ጎረቤቶቻችን፣ በተለይ ለምሳሌ የኤርትራው ሰዎች ዩክሬን ላይ ራሽያ ያደረገችውን ነገር ከማንም በላይ በፊት አውራሪነት የደገፉ ናቸው። ከማንም በላይ ያ ህግ ዩክሬን ሉዓላዊት ሀገር ነች። ሉዓላዊት ሀገር ሆና ራሽያንን እርምጃ እንድትወስድ ከደገፉ ኢትዮጵያ ሉዓላዊነት ላይ ጥላ ያጠላ ባህር በርን የመንጠቅ ስራ ሲሰራ ኢትዮጵያ ለዚህ ሪስፖንድ ብታረግ፣ ካውንተር ሪስፖንስ ብትወስድ ምንድነው ስህተቱ? እኛ የማንንም ሀገር ሉዓላዊነት እናከብራለን። ከማክበርም አልፈን በደማችን ሰላማቸውን አስጠብቀናል፣ ህይወት ከፍለናል ለሰላማቸው ስንል። ግን የነሱ ሉዓላዊነት የኛ ሉዓላዊነት ላይ ጥላም ያጠላ ከሆነ፣ የነሱ ሉዓላዊነት የኛ ሉዓላዊነት ላይ ጋሬጣም ይሆን ከሆነ ደግሞ በሰጥቶ መቀበል፣ በድርድር፣ በዲፕሎማሲ አማራጭ ችግሮቻችን እንፍታ የሚል የመጀመሪያ አማራጭ አለን። ብዙ ሰዎች ሲሳሳቱ ደግሞ ሲሳሳቱ ያለው ኢትዮጵያ የባህር በር ጥያቄዋን በወታደራዊ መንገድ ነው፣ በኃይል ነው ማሳካት የምትፈልገው። በእርግጠኝነት በኃይል ኢትዮጵያ የባህር በር ፍላጎቷን ማሳካት ብትፈልግ ኖሮ 2 ዓመት ሙሉ
ባህር በር ይገባናል እያልን አንቆይም። የድርድር ጥያቄዎች አሰብ ሄደበት መንገድ ልክ ያለም ዶክመንት የለም የሚል መንግስት ሲመጣ እንዴ ቅድም እንደነገርኩ ነው ዋት ትላለህ ማለት ይሄ ሰፖርት ላላረግ አልችልም። አሁን ከምነግርህ አቋሜም ጋር እስካሁን ከሚሄድበት አካሄድ ጋር ከዛ ደግሞ በጣም ብዙ ዲቴል የሚቆረቁሩ ደስ ከዚህ ኤርትራ ባህሪ ያስቀኛል ይገርመኛል። እንዴት ነው እንደዚህ ሊያፍል ሊያደርግ የሚችለው ላለው ጂኦግራፊ ላይ ያለው ያኔ ከጦርነቱ በፊት የባድመ ጦርነት ተብሎ የኢትዮ ኤርትራ ባትል ከሱ በፊት የነበራቸውን ካልኩሌሽን እኛን የሚያዩበትን መነጽር ኢትዮጵያን የሚያዩበትን መነጽር ከዛ በኋላ የደረሰባቸውን ነገር ያንን እንደገና ምንድነው የሚባለው እንደገና ለማገገም ሲሞክሩ ምናምን የሚሞክሩበትን መንገድ ድላቸውን የሚያዩበት መንገድ የትኛው እንዴት ይሄ ራሱን ኢትዮጵያን ኤርትራ ነጻነት አዋጅን የሚለውን ለራሱ ለቲፒኤልኤፍ ክሬዲት መስጠት አለመፈለጋቸውን ሳይ ምንም ያለ ቲፒኤልኤፍ ማይነቃነቅ ቡድን አይና ሪራይት እኮ ነው ያደረገው ሂስትሪ ይላል ራሱም ይላል እንትና ፕሮፌሰር ንጉሴ አየለ የጻፉት ላይ ይላል ኢሳያስ ሐቅን አንተና መጽፋት ጽፈናታል እኛ ነው ሪራይት አድርገህ ሰለሞን ይፈናል የሚወሩ ታሪኮች አለ ኢትዮጵያ ዙር ከ100 ዓመት ወይ 60 ዓመት ነው ከፈለጋችሁ ብሎ ነው እንደ አዲስ ከዛ በኋላ እነሱን ይወዷቸው የነበሩ ታሪክ ጻፊ እንደ ዳንኮኔ ሊቀየር አሁን አላውቅም ግን እንዳን ሪድ ምናምን የምትላቸው መጥተው አሁን ሻሎ ግሪምስ የጻፉት በቃ ሂስትሪ ልናደራጅ ስንሄድ ሐቅ ነው መቼም ትግል ተደርጓል ከኢትዮጵያ ጋር ትልቅ ግንኙነት አላቸው በረከት ሀብተ ስላሴን ጨምሮ እንደ አዲስ ሂስትሪ ነገር ዴቨሎፕ ሊያደርጉ ሲሄዱ ከዚህ ጋር ነው የሚጀምረው የለም እንደዚህ የሚባል ያናቃት ኢትዮጵያ ምትላል አቁ እንደ አዲስ ደነገጡ አዛ የተወሰኑ ግሩፖች አሉ ታጋዮቹ ከነሱ ቡድን ማለት እነሱ ነው ኢንተርቪው የምታረጋው እንግዲህ የኤርትራ ታሪክ ጣሊያን ስትይዞ ይጀምራል ምናምን ያሉ ያወሩላ በማህበረሰብ በቃ ሂስቶሪዮግራፊውን ራሱ ቀየሩት ቶታሊ እንዲህ አይነት ውሸቶችን ጽፈው በራሳቸው